ፈተናው ምንም ያህል ከባድ ቢሆን ለካ የሚወድ ልብ ሰውን አይጎዳም። ሀይሚዬ ብሩኬ ጥግ ድረስ አንቺን መውደዱ ጠቀመሽ እንጂ የዛሬው ፕራንክ ምላጭ አያስብም። ቤተሰብ የሚወዳት የሚያፈቅራት የሚሳሳላት ልጅ በጣም ከሚወደው ጓደኛው ጋር አንድ ሩም፣ ለዛውም ደግሞ ልብሱን አውልቆ ሲያገኘው ምን አይነት ስሜት እንደሚሰማ አስባችሁታል? አንዳንድ ወይንም ደግሞ እኔ በራሴ ብነግራችሁ እንደዛ አይነት ነገር ቢፈጠር የሆነ ነገር አንስቼ ግንባሩን ወይ የሆነ ነገር ላረግ እችላለሁ። ገባችሁ? ስለምናደድ። ነገር ግን ብሩኬ ዛሬ ያደረገው ነገር እኔ በጣም ነው ያስገረመኝ ከምታስቡት በላይ። በመጀመሪያ ግን ቅመምዬ ሀይሚዬ የኔ ንግስት የኔ ውድ ማለት ነው እንኳን ደስ አለ 300 ኬ ገብታለች። በጣም ተጠብቀው ትመኘው ነበረ፣ ሁላችንም እንጠብቀው ነበር። ደግሞ ያላት ጉጉት ዛሬ ስትናገር እስከ 9 ሰዓት ድረስ ሁላ ስትጠብቅ ነበር እና እንኳን ደስ አለሽ በመጀመሪያ ደረጃ። ሲቀጥል ደግሞ ብሩኬ 350 ኬ ለመግባት የተወሰነ ነው የሚቀረው። በዛሬው ቪዲዮ የግድ መግባት አለበት ቤተሰብ፣ ምክንያቱም የተሰራው ፕራንክ በጣም ከባድ ነው። ይሄ ከባባድ ፕራንኮች አሉ በነገራችን ላይ። ፕራንክ ማንም ሰው ሊያደርግ ይችላል፣ ግን ደግሞ እንደዚህ አይነት ፕራንኮች በጣም ከባድ ናቸው ከምንሰማው ሀገራችን ላይ ካለው ከምንሰማው አንጻር ማለት ነው። እና ሀይሚዬ ልጅ እኮ እንዴ ነው ቀጨጨ ቤተሰብ ቡታጅራ እነ ሙሽዬን እነ ጋሽዬን ተማምና ሀይሚ ማታረገው ማትቆፍረው ነገር የላትም። ብሩኬን ፕራንክ ለማድረግ ለበዓል የተበሉ እያንዳንዱ ነገሮች ብን ብለው ነው የጠፉት ከብሩኬ ሰውነት። የምሬድ ነው ብላችሁ እንዴ የዛሬው ፕራንክ አስባችሁታል? ከሚወደው ጓደኛ ጋር አብሮ ምናምን ከማይጠብቀው። በእርግጥ ሀይሚ እንደዛ አይነት ነገር እንደማታረግ በጣም እርግጠኛ ነው፣ ያውቃል እውነት ለመናገር። ግን ደግሞ ጠጥቻለሁ ስትል ጠጥተን ነው ስትል፣ ሲቀጥል ደግሞ ሜቢ አንዳንድ ጊዜ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። የማያውቀውም ሰው ስለሆነ ደውሎ የነገረው ብቻ በጣም ነው የተናደደው። በጣም ነው ጭርጭር ያለው። እኔ አንቺን ለማስደሰት ስለፋ ስጥር እንዴት ከጓደኛዬ ጋር በቃ ተናዷል። ግን በጣም እንደሚወዳት እንደሚሳሳላት የምታውቁት ማለት ነው። ምንም ነገር አላደረገም። ሌላ ሰው ቢሆን ዝም አይልም። ጓደኛውንም እሷንም የሆነ ነገር ነው ሊያረግ የሚችለው። ገባችሁ አይደል? እኔ ከራሴ ስነግራችሁ እንደዛ ነው ምላችሁ። ማለት እናድዳለሁ፣ ቀላል እናድዳለሁ እንዴ? በጣም ከባድ ነው። እንደዛ አይነት ነገሮች ሰንሰቲቭ ናቸው ለሰው ልጅ ማለት ነው። እና ብሩኬ ግን ያን ነገር አላደረገም። ፕራንክ ነው ሲባል ራሱ ቶሎ ነው መለስ ያለው። ግን እንደኔ ማለት ነው ሀይሚዬ በጣም በጣም ማለት ነው የመጨረሻው ፕራንክ ላይ ደርሰሻል። እንደዛ አይነት ነገሮች ግን ችግር እንዳይፈጥሩ በጣም እየፈራው ነበር እኔ ሲከታተል የነበረው። በእርግጥ ሀይሚ ከራሱ ጓደኛ ጋር ስለሆነ ሁለቱንም ስለሚወዳቸው ስለሚያምናቸው ብሩኬ ቶሎ ይመልሳል ብዬ አስባለሁ። ኩርፊያው ላይ ነው መልሳ የጨመረችለት እንደ ማባበል። ሀይሚ ደግሞ መልሰሽ ይለይልህ ይውጣልህ እንዴት ነው ብላ ነው የጨመረችለት። ግን በቃ የሚገርም ፕራንክ ነው። ከመጀመሪያው ሀይሚ አስረድታለች እውነት ለመናገር። ፕላስ ከሌላ ሰው ጋር አለመሆኑ እኔ ደግፌዋለሁ፣ ወድጀዋለሁ። የሆነ ራቅ ያለ መንገድ አያስኬዳቸውም። ብሩኬም ቶሎ ፕራንክ መሆኑን ቢናደድም ቢንጨረጨርም ይሆናል አይደል? በቃ እኔ ግን ፍርሃት እያለ ሁላ ነበር የሆነ ነገር እንዳያደርግ። ሲቀጥል እዚህ ጋር ይሄ ነገር መፈጠሩ ሳይሆን ሀይሚና ፍፄ ደግሞ ይበልጥ ለብሩኬ እንዲናደድ ያደረጉበት መንገድ ምንድነው? ማን ነገረህ? እነሱ አንድ ላይ መሆናቸው አንድ ሩም መያዛቸው ምናምን ሳይሆን ለማስረዳት እየሞከሩ የነበረው ማን ነገርህ የምትለው ቃል የበለጠ ነበር ብሩኬን ስታናድረው ስታበሳጨው። ልክ እኔ በቃ ዛሬ ማለት ነው የተረዳሁትኝ የሚወድና የሚያፈቅር ሪል ማለት ነው የውሸት ምናምን አይደለም። ሪል የሚያፈቅር ልብ ለካ ሰው ላይ ጉዳት አያደርስም፣ አይጨክንም። ራሱ ቢጎዳም ዋጥ ቻል አድርጎ ነው ላሽ ብሎ የሚሄደውና መጨረሻ አካባቢ ብሩኬ ሰብታችሁት ከሆነ በቃ ምንም ነገር አይፈጠርም። ምንም ነገር ሳይፈጠር ከወጥሽ ጥፍት ትላለሁ፣ ወጣልሻለሁ፣ ሄዳለሁ፣ ጥፍት ትላለሁ ነበር ሲል የነበረው ማለት ምንም ነገር ወደ ሶሻል ሚዲያ እንዲወጣ ገበና የሆነ ነገር እንዲፈጠር ሳይሆን የፈለገው ከህይወቷ ዝም ብሎ ላጥ ብሎ መውጣት ነበረ። እንደዛ ነበር ሲል የነበረውኝና ብሩኬ በጓደኛ ከዛ በላይ ግን በሀይሚ እንደምትተማመን እንደማታረገው 100% እርግጠኛ ነኝ። ግን ደግሞ ለምን ተጠራጠርክ? አይ እኔ ግን ፈርቼ ነበረ ሀይሚዬ ማለት ነው። ግን ብድር በምድር ትችይዋለሽ ወይ? ተጠራቅሞ የሚመለሰው መልስ ትችይዋለሽ ወይ? አቃለሁኝ የሀይሚ ጥረት ይሄን ሁሉ እያደረገች ያለችው ማለት ነው ለብሩኬ ብላ ነው። ታውቃላችሁ
ብሩኬም ልክ እንደሷ ማለት እሷ 300K መግባት ትፈልግ ነበር፣ ገባች። ብሩኬ ደግሞ 350K መግባት ይፈልጋል። ያንን ለማስገባት ነው ከባድ ማለት ለሷም መጥማት አይደለም ይሄን ስራ እየሰራች ያለች ገባችሁ። ግን ብሩኬን ለማስገባት ለማንቀሳቀስ የሄደችበት መንገድ ነው። በቃ በጣም አንቺ ራሱ ብሩኬ ብቻ ሳይሆን አንቺ ራሱ ለብሩኬ ምን ያህል እንደምታስቢ ምን ያህል እንደምትወጁ ስኬቱን ፍላጎቱን ለማሟላት ምን ያህል ደረጃ እንደምትሄጅ ነው የተማርኩበትኝና በቃ ሁለቱ ይለያሉ። ለኔ የምሬን ነው የምላችሁ። ራስ በራሳቸው እንዴት ቴኬር እንደሚደራረጉ እንደሚተሳሰቡ አንዳቸው ለአንዳቸው እንደዛ አይነት ህይወቶች ማለት ነው። እኔ በፊልም ነበር ማቸው፣ አሁን ግን በሪል በእነሱ እያየዋቸው ነው። የምሬን ነው የማጋነን ምናምን ሳይሆን የሆነ የሚተሳሰቡት ነገር አንዳቸው ለአንዳቸው ለማሳደግ ለማስደሰት የሚሄዱበት መንገድ እና ያን ነገር እኔ በጣም ነው የወደድኩትኝ ከምታስቡት በላይ። ሀይሚዬ ብድሩን እንግዲህ ፈጣሪ ይሁንሽ፣ አይዞሽ። እኛም ደግሞ ያው በርቀትም ቢሆን አይዞሽ እንልሻለን፣ አለን ከጎንሽ ነን እህት አለሜ። ብሩኬ ለማንም ለባል የበላሃቸው እያንዳንዱ ነገሮች ብን ብለው ስለጠፉ ያው ሙሽዬ ጋር ጠጋ ብለህ የተራረፈችውን ማለት ነው በደንብ ግጥም አድርገህ ብለህ ከሀይሚ ብራንክ ከተረፍኩ ማለት ነው። ከዚህ ቀጣይ ገና ብዙ ነገሮችን እሰራለሁ እያለች ነበር። ሂጅበት አንቺን ከተመቸሽ እኛ ይመቸናል። ግን ወንድማችንን አደራሽን ጠንቀቅ እያልሽ ባልሽን ማለት ነው እኛና ሂጅበት ነው። እኔ አበረታታታለሁ። እንዴት ነው ማላበረታታት? ቤተሰብ ሲቀጥል እኔም ዩቲዩብ ላይ በጣም ስለጠፋው ላይክ እና ሼር ሰብስክራይብ እያደረጋችሁ ፕሊስ ቻናሌ እንዲንቀሳቀስ አድርጉልኝ። ሰወዳችሁ ማለት መልካም ፈቃደኛ ከሆናችሁ ማለት ነው እኛና እዚህ ጋር ይበቃኛል። ባይ ባይ።